ምንድነው? ኦማጋ እግዚአብሔርን ድምጼ ተዘጋ። እኔ ሜሪኖ ሲያገባ ካምባክ ምናረግ መስሎኝ መጮሂ። ወይኔ ድምጼ ወይኔ የተጣለት ምን ያለ እግዚአብሔርን ምን አርሰናል በጣም አችሁ በጣም ነው ማችሁ። ሜዳችሁ ጂንስ ሱሪ አድርገው ነው እንደገቡት የኛ ተጫዋቾች። ጂንስ ጠባብ ጂንስ ሱሪ አድርገው ይገቡ ነው የሚመስሉት። ምንም መጮት አይችሉ መሮጥ አይችሉ። ሙሉ ለሙሉ እንበለጣለን። አረ ጉዴ! እኔ እኮ በእናንተ ጤኔ ቀውስ እንዴ በዚህ በተጣለት እናቴ ትሙት ዴ ዋው ምንድነው? ኦዴጋርድ ምንድነው መሰራው? ሳካ የተባልክ ባለጌ ቦርኮ ሰውዬ ምን አባት ነው መሰራው? ሁለተኛ ክለብ እንዳትጮት 7 ቁጥር ቀሙት። ማን እንዳትለብስ ማንንም እንዳይጮት እዚህ ክለብ እንደ መከልከል አለበት። ማን ፕሪሚየር ሊግ እንዳትሰጡን በእናታችሁ እንዳትሰጡን በእናት ምንድነው ምንሰራው? ኩኛ በኢየሱስ ስም እንደማንም ልክስክስ ጎል አይደለም እናገባው። ያለ 6 ዓመት የተገነባ ቲም ማለት ነው። 10 ቀን ባልሞላው ቲም ዱቄት ምን ትላለህ? አንድ እንኳን አልሰማህም ፎቃቃው እያለውላ አንችልም፣ የምር አንችልም። ምን አይነት ምንድነው የሚሰሩት? አንችልም። በቃ አምስቱን ጎል የት አርጋችሁት ነው? አምስቱን ጎል የት አርጋችሁት ነው? አችሉም፣ የምር አችሉም። በቃ አምስቱ ጎል የት ነው ያረጋችሁት? በጣም ነው የተናደርኩት። አምስቱን ጎል የት ነው ያረጋችሁት? በቃ አንችልም፣ በጣም አንችልም ማለት ነው። ከሚገባው በላይ አንችልም። አምስቱ ጎል የት ነው ያለው? አረ ወይኔ እኛ ግን ምንድነው የሚሻለን? ሁሌ በየዓመቱ ሁሌ አረዘኑልን ትንሽ እንኳን እንዴ ምንም ቃል የምናገረው ነገር የለኝም። ብቻ ግን ዛሬ የኛ ቀን አልነበረም። አዳማ መታችሁ አክብራችሁን ኢቨንታችን ላይ ተገኝታችሁ ለጠበቃችሁ ለታገሳችሁ ፈጣሪ አክብራችሁ እንዳከበራችሁ በጣም እናመሰግናለን። ይሄዳችሁም ያው ያክብራችሁ። ሌላ ጊዜ የምንከሳችሁ ይሆናል። በጣም እንወዳችኋለን። አርሰናል ግን እንዴ ወደ ሀገሬ መለስከኝ ነው እንድምጥላ ወደ ሀገሬ መለስከኝ። ይችላል ዩናይትድ ይችላል። ጎል ሲያስፈልጋቸው ማለት ቪክተር ጎል አማራጭን አስገባል። ማንቸስተር ዩናይትድ አርሰናልን ገዝግዞ ወረደው አሰኝቶ በገዛ ሜዳው ቀጥቅጦ ተመለሰ። ቀጠቀጠው ማንቸስተር ዩናይትድ አርሰናልን አፈር አበላው፣ አፈር አላሰው። ሚካኤል አርቴታ ምን መማር እንዳለባቸው ካሪክ ቁሞ ኤምሬትስ ላይ ደጋፊዎቹ ፊት አሳያቸው። ሶስት ጎል ከገባብን 3 ዓመት የሆነው ቲም ይዘን በትርፌ 3 ጎል ይገባብን በትርፌ። ወይኔ ምሽጉን ደረመሱትኝ። ልክ ማንቸስተር ሲያገባ ደጋፊዎቹ ምን እንዳሉ ታውቃላችሁ? ይችላል ማንቼ ይችላል አሉ። እውነት ነው፣ ማንቼ ዛሬ ይችላል። ትችላላችሁ። 1 ሳምንት ሙሉ ማሊያችሁን ልለብስ ነው፣ ቃል በተግባር። በቀጣይ ቪዲዮ የእናንተ ማሊያ ለብሼ ነው የምመጣው። ወይኔ አፍልቼ ነበር። እስቲ ይሄ ማሊያ ያምርብኛል አያምርብኝም የሚለውን የስራኒስት አርቴታ የስራኒስት በቀጣይ ቪዲዮ እንገናኛለን። በቃ እግዚአብሔር የምሬን ነው የምላችሁ። ልታጡኝ ነው፣ በቃ ልታጡኝ ነው። እንዴ አልቅሼው ላይ ቢወጣልኝ ደስ ነው የሚለኝ። በቃ ያመመኝ ነው የምላችሁ። እኔ ኧረ በስመ አብ ወልድ የማንም መቀለጃ እዚህ አይደለም። ሽንፈት እግዚአብሔር አቻ ራሱ ጭራሽ ነው የማይመጣኝ ነው። ኧረ እግዚአብሔር ከዓመት ሁሌ እንዴት ከዓመት በዚህ ሰዓት አርቴታ ምንድን ነው የምትሰራው? ኧረ በስመ አብ መቃጠል። ኧረ ወይኔ ጉዴ። አሻው ሳምንቱ አመቱን ሙሉ አያስቀምጡንም እግዚአብሔር
እንደ ዛሬ ተቃጥያ አላቅም ነው። በዚህ በበከተ ክለብ ሶስት ጎል በሜዳችን 3 ጎል ይገባብናል። በዚህ በበከተ ክለብ ምንድነው? ከቦክስ ውጪ ማስመታት ገኘ። ከቦክስ ውጪ እኮ አናስመታም ነበር። 2 ጎል ከቦክስ ውጪ ዙሩን እንዲህ ትልቅ ጨዋታ ላይ የምታስበላን ምንድነው ማን? ኧረ እንደዚህ ተቃጥያ አላቅም። ውይ ኧረ ወይኔ በዚህ ክለብ የበከተ ክለብ ነገ ሄዶ በማንም በሚሸነፍ ይጮህብኛል እነዚህ። አንበሳ ይሄ ነው ማንቼ ይላል። እናቴ ተሙት በለው። ትክክለኛውን ሰይጣን አስተዋወቋቸው። ዌልካም ቱ ለንደን ያለው ዛሬ ዩናይትድ ነው፣ አርሰናል አይደለም። ሪሉን ሰይጣን ማለት ነው። ትክክለኛውን ሰይጣን ዛሬ ቀያዮቹን ሰይጣኖች አዩዋቸው። ለምን አትለኝም? ነው ያለው ዩናይትድ። በቃ ባንዴ እንደዚህ ነው ያስባሏቸው ምናምን ብለው ጸጥ ዋጥ። እቺን ያዛት ይሉታል። እስቲ ሙቃት። እኔ እኮ ለመደሰት ትንሽ ጊዜ አሰጣቸውም ኩኛ። ቆይ አሁን እኮ አቸውንም ብለው እኮ ተደስተው ነበር እኮ። አንተ እኮ ነው እኮ እንደዚህ ያረካቸው። ጊዜ አሰጣቸውም። 10 ቪዲዮ ነው የምለቀው ዛሬ ምን እንደሚመጣ ያለው 10 ቪዲዮ የጎረርሽ እንዳለ የጎረርሽ የአርሰናል ደጋፊ የዩናይትድ ደጋፊ ላይ የጎረርሽ በሙሉ ማለት ነው። ጠብቂኝ። አንተነ ደግሞ ለንደኒዝ ሬድ የምትለው አሰዳቢውላ ለንደን ላይ ጠርቼ እኔ ነኝ ዩናይትድን ያሸነፍኩት። አንተ እኮ ልታሸንፈው አይደለም በለጧችሁ እኮ እናንተ። አሁን በዚህ ሰዓት የዓለማችን ምርጥ ክለቦች ነን ምናምን ትሎ የለ እንዴ? ተበለጣችሁ እኮ። ምንድነው? እሺ ያው ለምንድን ነው የምትበለጡት? የላችሁበትም ሜዳ ውስጥ የላችሁ። ምንድነው ስትሰሩ የነበሩት? አርቴታ እንትን ሴት ፒስ አግብቶ እንዲህ ይላል። ምንድነው እንዲህ ያስበሉት? እንዲህ ባለበት እጁ እንዴ